በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሀብተ ሰቦ በረድኤቱ አቅርቦ ከወደቅንበት ያነሳን፣ ከተፈተንበት የሰበሰበን ቸሩ አምላካችን ልዑል እግዚአብሔር በተደረገልን ነገር ሁሉ አመስግነን ስሙን ጠርተን የማንጠግበው አምላካችን ልዑል እግዚአብሔር ጊዜያትን ሰዓትን ባርኮ ቀድሶ እየሰጠ እድሜ ለንስሐ እየጨመረ ክፉ ዘመናችንን እያስወገደ ዕለት ዕለት በቸርነቱ የሚጎበኘን የሁላችን አምላክ ቸሩ ፈጣሪ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ከእናቱ ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ከወዳጆቹ ከመላእክት ከነቢያት ከሐዋርያት ከደናግል ከመነኮሳት ጋር ክብርና ምስጋና ይግባው። ውድ ኦርቶዶክሳውያን ከሀገር ውጭም ከሀገር ውስጥም ያላችሁ በእግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባሕርይ እግዚአብሔር አምላካችን ቸርነቱ ምሕረቱ ብዙ ሆኖ በቸርነቱ በምሕረቱ ያልተለየን ስሙ ለዘላለም ይክበር ይመስገን። ለታላቁ ለቅዱስ ገብርኤል በዓል በሰላም በጤና እንኳን አደረሳችሁ አደረሰን እላለሁ። ዛሬ እንደው በቪዲዮ ማውጣት የፈለግኩት 5 ነገሮችን ለማስተላለፍ ፈልጌ ነው። ኦርቶዶክሳውያን በእግዚአብሔር አምኖ የሚኖሩ በአንድነቱ ምንታዌ በሦስትነቱ ርባዬ የሌለበት አንድነቱን ሦስትነቱን አንድነቱን ሦስትነቱን ሳይነጣጥሉ ሳይገነጣጥሉ አንድነቱ ሦስትነቱን ሳይጠቀልለው ሦስትነቱ ደግሞ አንድነቱን ሳይነጣጥለው አንድ እግዚአብሔር ብላችሁ ለምታመልኩ ኦርቶዶክሳውያን ለሁላችንም ይሆን ዘንድ ያሰብኳት መልእክት ናት። ወይም አንድ ኦርቶዶክስ ማድረግ ያለበት ግዴታ የመንፈሳዊ ግዴታ፣ በክርስቲያን ግዴታ የለም፣ የውዴታ ግዴታ ነው። የምንጾመው የምንጸለየው ንስሐ የምንገባው የምንመጸውተው የምንሰግደው በውዴታ ግዴታ እንጂ በግዴታ ውዴታ የለም። መሳሪያ ይዞ መሳሪያ ደቅኖ በማስፈራራት በኦርቶዶክስ እምነት የለም። ሁሉን ቻይ አምላካችን ካሊ ሁሉ የሆነው እግዚአብሔር ልጆቹ ሲያደርገን በግድ አይደለም፣ በውዴታ ነው። ለምን? ክፉና በጎን የምናውቅበት፣ ክፉና በጎን የምንለይበት፣ ጨለማና ብርሃንን የምናውቅበት የተሰጠን እውቀት አለ። ይሄንን ደግሞ ሲሰጠን በውድ ወደን ለምደን አክብረነው እንድንኖር እንጂ በግዴታ ይህን አድርጉ ብሎ የሚያዘን አምላክ አይደለም። ስለዚህ በውዴታ ግዴታ የምናደርጋቸው 5 ነገሮች አሉ። እነዚህ 5 ነገሮች ምንድን ናቸው ካላችሁኝ፣ በሃይማኖት ጸንቶ የሚኖር ሰው ቅድስት ቤተ ክርስቲያን እናቴ ናት፣ ቅዱስ እግዚአብሔር አባቴ ነው፣ ድንግል ማርያም እናቴ ናት፣ ቅዱሳን መላእክት ጠባቂዎች ናቸው፣ በቃል ኪዳናቸው በምልጃቸው በጸሎታቸው ያማልዱኛል፣ ከእግዚአብሔር ጋር ያገናኙኛል፣ ቅዱሳን እግዚአብሔር ያከበራቸው በሙሉ ለእኔ አማላጆቼ ናቸው፣ ለእኔ ተስፋዎቼ ናቸው በማለት ጸንተው የሚኖሩ ኦርቶዶክሳውያን ማድረግ ያለባቸውን ልነግራችሁ ፈለግኩ። ወይም ደግሞ ማድረግ ያለብንን እኔንም ጭምር ማድረግ ያለብንን እንድንማማር ፈለግኩኝ። እነዚህ 5 ነገሮች ምንድን ናቸው ካላችሁኝ፣ በክርስቲያን ጸንተው የሚኖሩ በኦርቶዶክሳውያን መገለጫ የሆኑ ለኦርቶዶክሳውያን
ውበት የሆኑ ናቸው። ስለዚህ የመጀመሪያው ንስሐ ነው። የመጀመሪያው ስል እኒህ ናቸው ማለት ግን አይደለም። የመጀመሪያው እግዚአብሔርን አምልኮ መኖር፣ ይሄ መሰረት ነው። ከዚህ የሚናወጥ የለም። ከተናወጠ ደግሞ እነዚህ አምስቱ ይጠቅሙ ነገር የላቸው። ለምን? በሃይማኖት ነው ሁሉ የሚደረጉ። በሃይማኖት ጸንተው ለሚኖሩ ነው። አንድነቱን ሶስትነቱን አምነው ለሚኖሩ ነው። በአንድነቱ በሶስትነቱ ጸንቶ የሚኖረው እግዚአብሔርን ለሚያመልኩ ኦርቶዶክሳውያን ነው። ቅድመ ዓለም ያለ እናት የተወለደውን እግዚአብሔርን ወልድ፣ ድኅረ ዓለም ደግሞ ያለ እናት ያለ አባት የተወለደውን እግዚአብሔርን ወልድ ወልደ አብ ወልደ ማርያም ብለው አምነው ለሚኖሩ ኦርቶዶክሳውያን ነው። ሃይማኖት መሰረት ናት። መሰረት የሌለው ቤት በነፋስ በወጨፌ በማዕበል በሞገድ ይወገዳል። እንዲሁም በአንድነቱ በሶስትነቱ አምኖ ለማይኖር ኦርቶዶክሳውያን አማኝ ነኝ ቢል ይሄ ነገ ጎርፍ ሲመጣ ገልብጦ ይጥለዋል። ማንም እየተነሳ የሚነዳው የዳናየ ይሆናል። ስለዚህ እግዚአብሔርን አምነው ለሚኖሩ ሰዎች በ40 ቀን በ80 ቀን ልጅነትን ላገኙ ሰዎች እነዚህ 5 ነገሮች መሰረታዊ ናቸው። ንስሐ፣ በንስሐ መኖር፣ በጸጸት መኖር። የንስሐ ትርጉም ጸጸት ነው። ንስሐ ማለት ነስሐ ተጸጸተ ካለው ግዕዝ ግስ የወጣ ነው። ስለዚህ በጸጸት መኖር ለአንድ ኦርቶዶክሳውያን መገለጫው ነው። በንስሐ መኖር ለአንድ ኦርቶዶክሳውያን መገለጫው ነው። በንስሐ መኖር ኃጢአት ሲሰራ ቦታውን ሲለቅ ከእግዚአብሔር ሲለይ መለየቱን የሚያውቁ ሰው ይሄ ንዑድ ነው፣ ክቡር ነው። ለመመለስ ቅርብ ስለሆነ የመመለሻ ጊዜውና ሰዓቱ አሁን ስለሆነ ስለዚህ በንስሐ መኖር አንዱ የኦርቶዶክሳውያን መገለጫ ነው። ኦርቶዶክሳውያን በንስሐ መኖር የሰራነውን ኃጢአት ከመምህረ ንስሐዎቻችን ከመምህረ ንስሐዎቻችን ወይም ደግሞ ከመምህረ አባቶቻችን ከአበ ነፍሶቻችን ሂደን መናገር፣ ስንናገር ደግሞ ስንሰራው ያየን እግዚአብሔር ስንናገርም አብሮ ይሰማናል፣ ኃጢአታችንን ያስወግድልናል። ግን ደግሞ ስንናገር ተጠንቅቀን መናገር አለብን። ተጠንቀቅ ሲባል ምንድን ነው ካላችሁኝ፣ ትልቁን መደበቅ ትንሿን መናገር አይደለም። ትልቁን መናገር ትንሿን መደበቅ አይደለም። እንዳትቀር በአእምሯችን የምትመላለስ ለአእምሯችን እረፍት የነሳችን ያቺ ክፉ ኃጢአት ክፉ በደል እንዳትቀር አስበን ልናገር ይገባናል። ለካህኑ መሰናክል ይሆነዋል በማለት መደበቅ በጣም በደል ነው። ካህኑ የሕዝብ አባት ነው። ካህኑ እግዚአብሔር የሾመው በእግዚአብሔር ስልጣን ጸንቶ ያለ የሰው ኃጢአት የማያሰነካክል ስለሰማ የሚሰነካክል አይደለም። ስለተነገረው የኃጢአት እሱን የሚስበው አይደለም። ምናልባት በሰው ሰውኛው ሊወድቅ ይችላል። ነገር ግን የንስሐ ልጁ ኃጢአት እሱን ያሰናክለው አይችልም። ስለዚህ በደንብ አስበን ጥርት አድርገን መናገር አለብን። ያ ሲሆን እውነተኛ ኦርቶዶክስ ነን ማለት ነው። እውነተኛ ኦርቶዶክስ ነን፣ የእግዚአብሔር ልጆች ነን። እግዚአብሔር ክብሩን የሚገልጽብን እኛ ነን ማለት ነው። እኛ ነን። ስለዚህ የመጀመሪያው እንዳልኳችሁ በንስሐ መኖር፣ የሰራናትን ኃጢአት የበደልነውን በደል እግዚአብሔርን እንዳስቀየም፣ ሰውን እንዳስቀየም፣ ራሴን እንዳስቀየምኩ ማወቅ። ምክንያቱም ሰው ስንበድል እግዚአብሔርን በድለናል።
ሰውንም በድለናል፣ ራሳችንን በድለናል። ይሄ አይደለም የኛ፣ ይሄ አይደለም ለኦርቶዶክሳውያን፣ ይሄ አይደለም። ሰውን ማሳዘን፣ ሰውን ማስቀየም የኦርቶዶክሳውያን አይደለም፣ ወይም ደግሞ ስብዕና አይደለም፣ ስብዕና አይደለም። ሰው ለሰው እንዲተዛዘን፣ ሰው ለሰው እንዲረዳዳ፣ ሰው ለሰው እንዲተጋገዝ ነው እንጂ ሰው ለሰው ሰው በሰው ላይ እንዲጨክን አይደለም። ይሄ በደንብ ሊሰመርበት ይገባል። አንዱ ለአንዱ ክፉ መሆን ሳይሆን አንዱ ለአንዱ ርኅራኄ ማድረግ፣ መቸር፣ የዋህ መሆን፣ ትሁት መሆን፣ ደግ መሆን፣ ባለው ነገር ሁሉ መረዳዳት፣ መተጋገዝ አስፈላጊ ነው። ይሄ በንስሐ መኖር አስፈላጊ ነው። ስለዚህ የመጀመሪያው በንስሐ ጸንቶ መኖር፣ ሁለተኛው በጸሎት ተወስኖ መኖር። በጸሎት ተወስኖ መኖር። በጸሎት ያልተወሰነ ሰው ክርስቲያን ማለት ነው ማለትም አይገባም። እግዚአብሔርን ማመስገን፣ እግዚአብሔርን ከፍ ከፍ ማድረግ፣ ለተደረገለት ነገር ሁሉ እግዚአብሔርን ማመስገን ይገባል። ቅድሚያ ቢሮ ሳይገባ፣ ቅድሚያ ወደ ስራ መስኩ ሳይሄድ ከእግዚአብሔር ጋር ተነጋግሮ፣ ከእግዚአብሔር ጋር ተገናኝቶ፣ ከእግዚአብሔር ጋር ቃል በቃል ተወያይቶ መውጣት ይገባል። ለምን? ያንን ስራ የሰጠ እግዚአብሔር ነው፣ ሊመሰገን ይገባዋል። ይህንን እውቀት የሰጠ እግዚአብሔር ነው፣ ሊመሰገን ይገባዋል። ከዚያ በፊት ሰው ያደረገ እግዚአብሔር ነው። በሰውነቴ እግዚአብሔር ላመሰግነው ይገባል። ስለዚህ በጸሎት እግዚአብሔርን አመስግኖ መውጣት ይሄ የክርስቲያን ወይም ደግሞ የኦርቶዶክሳውያን መገለጫ ነው። ሰው እግዚአብሔርን ሳያመሰግን ማንን ሊያመሰግን? እንዲህ አምሮበት ያለ እንዲህ ተውቦበት ያለ እኮ እግዚአብሔር ቸር ስለሆነ በየሰዓቷ በየሰከንዷ በምንሰራት ኃጢአት እኮ እግዚአብሔር ፈጥኖ ያጠፋል። አንድም ሰው በዚህ ምድር የሚገኝ የለም፣ ከገጸ ምድር ሁሉ ይጠፋል። ግን ደግሞ ቸርነቱ ምሕረቱ ስለሆነ ያንተ ቸርነት ብዙ ነው፣ ያንተ ምሕረት ብዙ ነው፣ ኃጢአቴን አስወግደህ ለቤትህ አብቃኝ፣ ለሥጋህ ለደምህ አብቃኝ ብሎ መጸለይ ይገባል። ሳይጸልይ መውጣት የለበትም። ሳይጸልይ ወደ ስራ መሄድ የለበትም። ቦርሳውን ከመያዙ በፊት ጸሎት አድርጊያለሁ ብሎ ማሰብ አለበት። ከመኝታው ከተነሳ ጀምሮ ከማን ጋር መገናኘት እንዳለበት ቅድሚያ ማሰብ አለበት፣ ማስተዋል አለበት። ኦርቶዶክሳውያን ልናስተውል ይገባል። ለምን? ሁሉን የሰጠን እግዚአብሔር ስለሆነ እግዚአብሔርን ማመስገን ይገባናል። እንደገናም ደግሞ የምንፈልጋቸው ነገሮች የሚከናወኑ እግዚአብሔርን ስንጠይቅ ነው። አባቶቻችን በጸሎት ችግራቸው ተፈቶላቸዋል፣ ችግራቸው ተወግዶላቸዋል። ከእሳት ወጥተዋል፣ ከባህር ወጥተዋል። ከገደል እንዳይሰበሩ ጠግኖ ጠብቆ ሰውሮ አድኗቸዋል። የሚፈልጉት ልመናቸው ተከናውኖላቸዋል። የሚፈልጉት ነገር የሚፈልጉት ምንድን ነው ካላችሁ፣ እኛ አባቶቻችን ቅዱሳን ምን ይፈልጋሉ? ከመልካም ውጭ በቤቱ ከመኖር ውጭ ማንን ይፈልጋሉ? ደግሞስ በቤቱ ኑረው በቤቱ የሚኖር ልጅ እንዲሰጣቸው ነው የሚፈልጉ። መነኮሳት በምንኩስናቸው ጸንተው እንዲኖሩ ነው የሚፈልጉ። ባለ ሕግ ባለ ትዳር በትዳሩ ጸንቶ ኑሮ የተባረከ የተቀደሰ ልጅ እንዲሰጧቸው ነው የሚፈልጉ። በዚህ አባቶቻችን እናቶቻችን ተጠቅመውበታል። እነማን የምናውቃቸው እነ አብርሃም እነ ቅዱስ አብርሃም እነ ቅዱስ ሳራ ስንቱ። ስለዚህ በጸሎት እግዚአብሔር ጠይቆ መውጣት የአንድ ኦርቶዶክስ መገለጫውና የአንድ ኦርቶዶክስ ተግባሩ የዕለት ተግባር ናቸው።
የዕለት የዕለት ተግባር ናቸው። ስለዚህ ሁለተኛው በጸሎት ተጠምዶ መኖር ያስፈልጋል። በጸሎት ተጠምዶ መኖር ያስፈልጋል። ሶስተኛው በጾም ራሱን ገቶ መኖር ይገባል። ራስን ገቶ መኖር ይገባል። ጾም አባቶቻችን በሁለት ከፍለው ያስቀምጡታል። በሁለት ጠቅለል ሲያደርጉ ነው እንጂ በሁለት ብቻ አይደለም። ግን በሁለት የከፈሉት ምንድን ነው የሚለውን ማየት ይገባል። በሁለት የገለጹት ምንድን ነው የከፈሉት ምንድን ነው ከተባለ የመጀመሪያው ጾም እስከ ዕለተ ሞታችን ድረስ በሕዋሳታችን የምንጾመው ጾም ነው። በሕዋሳታችን በጆሮዬ የምጾመው ጾም፣ በዓይኔ የምጾመው ጾም፣ በአፍንጬ የምጾመው ጾም፣ በአንደበቴ የምጾመው ጾም፣ በእጄ የምጾመው ጾም፣ በእግሬ የምጾመው ጾም፣ በልቤ የምጾመው ጾም። ይሄ እስከ ዕለተ ሞት ድረስ ፋሲካ የሌለው ጾም ነው። ፋሲካ የሌለው ሁልጊዜም የምንጾመው ለምን? በጆሮዬ ክፉ ሰምቼ ክፉ እንዳልሆን፣ በዓይኔ ክፉ አይቼ እንዳታሳስተኝ፣ በአፍንጬ የማይገባውን ነገር እንዳላሸት፣ በአንደበቴ የማይገባውን ነገር እንዳልናገር፣ በእጄ የማይገባውን ነገር እንዳልዳስስ፣ በእግሬም ወደማይገባው ቦታ እንዳልገሰግስ እነዚህ እስከ ዕለተ ሞት ድረስ የሚጾሙ ጾም ናቸው። በተሰጠን ሕዋሳቶች እግዚአብሔር ተጠቀሙባቸው ብሎ በሰጠን ሕዋሳቶቻችን እግዚአብሔርን ልናገለግልባቸው እንጂ ሰይጣንን ልናገለግልበት አይገባም። ስለዚህ ሶስተኛው በጾም ተወስኖ መኖር። የመጀመሪያው እስከ ዕለተ ሞታችን ድረስ የምንጾመው ጾም ነው። ሁለተኛው ደግሞ ሰባቱን አጽዋማት በየጊዜያቸው መጾም። በየጊዜያቸው ማለት ምንድን ነው? ሰባቱ አጽዋማት የሚባሉ አብይ ጾም፣ ጾመ ሐዋርያት፣ ጾመ ማርያም፣ ሐዋርያት የጾሙት ጾም ነው። ጾመ ነቢያት እመቤታችን የጾመችው ጾም ነው። እነሱ የሚጾሙት እመቤታችንም ደግሞ ጾመዋለች፣ አሁን ያለንበት ማለት ነው። ጾመ ገሃድ፣ ጾመ ነነዌ፣ ዓርብ፣ ዕርብ፣ እነዚህ ሰባቱን አጽዋማት መጾም ይገባል። ምናልባት 3 ላድርጋቸው። ከዚያ የንስሐ ጸሎት፣ የቀኖና ጸሎት አሉ፣ የፈቃድ ጾም አሉ። 4 ናቸው። የመጀመሪያው እስከ ዕለተ ሞታችን ድረስ የምንጾመው፣ ሁለተኛው ሰባቱን አጽዋማት በየጊዜያቸው በየሰዓታቸው የምንጾመው፣ ሶስተኛ የንስሐ ጾም። ቅድም እንዳልኳችሁ ንስሐውን በጾም ነው የምናስበው ማለት ነው። የምናስወግደው በደላችን በጾም ነው የምናስወግደው። የንስሐ ጾም ራሱን የቻለ ነው። አራተኛው የጾመ ፈቃድ ወይም ደግሞ የፈቃድ ጾም። እነዚህን ልናደርግ ይገባል። እንደው አራተኛውን ባናደርገው እንኳን 3ቱ ግን ግዴታ ናቸው። በእውነት የውዴታ ግዴታ ማለት ነው። እስከ ዕለተ ሞታችን እንድንጾም፣ ሰባቱን አጽዋማት እንድንጾም፣ ንስሐ እየገባን ቀኖና ከአባቶቻችን ከአበነፍሳችን እየተቀበል የምንጾማቸው ግዴታዎች ናቸው። በውዴታ ወይም ደግሞ የአንድ ኦርቶዶክሳውያን መለኪያ ወይም መገለጫ ናቸው። አራተኛው ጾመ ፈቃድ ነው። እንግዲህ ያንን የሚያደርጉ አሉ፣ የማያደርጉም አሉ። ማድረግ ይገባናል፣ በረከት የምናገኝበት ስለሆነ። ስለዚህ በጾም ተወስኖ መኖር ያስፈልጋል። ጾም ከእግዚአብሔር ጋር የምንገናኝበት ትልቅ ድልድይ ነው። ራሳችን የምንገታበት፣ የበላነው የጠጣነው
አውጡኝ አውጡኝ ሲል በጾም ነው የምናሸንፈው፣ በጾም ነው የምናስወግደው። ከዛ ውጭ እየበላን እየጠጣን የምንኖር ከሆነ እንደ እንስሳት ያውም ደግሞ እንደ እንስሳት ሳይሆን እንደ ታመመ ውሻ ሁሉም መልከፍ ነው የሚሆን። ሴቱም የሚያልፈውን የሚያገርመውን ወንድ ልንከስ ያሰኘዋል። ወንዱም ደግሞ የምታልፈውን ሴት ልንከስ ያሰኛል። ይሄ በጾም ካልተገታ ነው። በጾም ሲገታ ደግሞ ጥሩ ነው። ለንስሐ ቅርብ ይሆናል፣ ለጸሎት ቅርብ ይሆናል፣ ለእግዚአብሔር ቅርብ ይሆናል፣ ለሰው የተመቸ ይሆናል። ስለዚህ እነዚህ የኦርቶዶክሳን መገለጫ ናቸው። ሌላኛው አራተኛው ስግደት ነው። ስግደት በዚህ ቅድም ባልኩት በሶስቱ የሚኖር ሰው ስግደትን ማከናወን አለበት። ይሰግዳል። እንዴት ንስሐ ይገባል፣ እንዴት ይጾማል፣ እንዴት ይጸልያል፣ እንዴት ይሰግዳል፣ እንዴት ይመጸውታል የሚለውን እንደ አቅሙ እንደፈቀደ ከመምህረ ንስሐው ጋር እየተናበበ እየተነጋገረ የሚያደርገው ነው። ግን ደግሞ የማይቀሩ ናቸው እነዚህ በስንፍና የማይቀሩ አይኔ እንደዚህ ነው ብሎ በምክንያት የማይቀሩ በሆነ ብቻ በድርጊት የሚከናወኑ። ስለዚህ በስግደት መወሰን ያስፈልጋል። አባቶቻችን በስግደት ብዙ ጸጋ አግኝተውበታል። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እንዲሁ ስንቱ ቅዱሳን እግዚአብሔር ያከበራቸው እኮ ዝም ብሎ ሶፋ ላይ ተጋድመው እያደሩ አይደለም። ሶፋ ላይ ተጋድመው እየዋሉ አይደለም። ምን ከመሰለ አልጋ ላይ እየተኙ አይደለም። መሬት ላይ እየተኙ እንደገና ደግሞ ጉልበታቸውና እጃቸውን ምንነቱን እስከሚያጣ ድረስ በደንብ እግዚአብሔር አመስግነው፣ በደንብ እግዚአብሔር አገልግለው ነው። በንስሐ ተወስነው ነው። በጸሎት ተወስነው ነው። በጾም ተወስነው ነው። በስግደት ተወስነው ነው። እነዚህ ግዴታዊ ስንል በክርስትና ስንኖር በውዴታ ግን የማይቀሩ ግዴታ ናቸው። በስግደት ጸንቶ ነው። ስግደቱ ስንት እንዳቅሙ ምናልባት ይሄ የንስሐን ይመስላል መልሳለሁ በኋላ። ግን ደግሞ እነዚህ በንስሐ ብቻ ሳይሆን ሁልጊዜ ብናደርጋቸው ናቸው። በዓላትን ጠብቀን፣ ግዝት ዓላቶችን ጠብቀን፣ ሲቀጥል ደግሞ በጣም ዝሙት አስቸጋሪ ፍቶት ከተነሳ ግን መስገድ ሰግዶ ማስወገድ ተገቢ ነው። ለምሳሌ ልዘሙት ቢያሰኝ የሰው ሚስት ቀማ የሚል የኃጢአት ግፊት ቢነሳ የማይገባ ነገር አድርግ የሚል ሀሳብ ቢመጣ ይህንን ሰግዶ ማስወገድ ይገባል። በንስሐ ብቻ አይደለም የምንሰግደው ነው። ወይም ደግሞ ሰሙነ ሕማማትን ብቻ ጠብቀን የምንሰግደው አይደለም። በፍትሐ ነገሥት እያንዳንዱ ክርስቲያን በቀን 36 ጊዜ እንዲሰግድ ተቀምጧል። ለምን? በ36 ሕዋሳቶቻችን እንዳንበድል ወይም ደግሞ በበደል ነው ይቅር በለን እያለ ማለት ነው። ስለዚህ እነዚህ ወሳኝ ናቸው ማለት ነው። ወይም ደግሞ መሰረታዊ የክርስትና መገለጫ ናቸው። በስግደት ተወስኖ መኖር የመጨረሻው ምጽዋት ነው ማለት ነው። ምጽዋት ሁልጊዜ በምጽዋት መኖር አለበት። ለምን? ከእግዚአብሔር የተቀበልነው መክሊት እንድናፈራበት ነግደን ወጥተን ወርደን እንድናተርፍበት ስለሆነ ነው። ንስሐ ሲገባ ብቻ አይደለም ምጽዋት የሚሰጠው። በዓይናችን እንመጸውትበት ይገባል። በጆሮአችን እንመጸውትበት ይገባል። እንዴት? እያንዳንዱ አለው የራሱ። በአንደበታችን እንመጸውት ይገባል። በእጃችን በእግራችን እንመጸውት ይገባል። እግር ለሌለው እግር ሆነን ልናግዘው ይገባል።
ጆሮ ለሌለው ጆሮ ሁነን ልናግዘው ይገባል። ዓይን ለሌለው ዓይን ሁነን ልናግዘው ይገባል። ይሄ ምጽዋት ማለት ነው። ምጽዋት ሲባል እንደው ከኪስ ያለውን አይደለም፣ ሐዋሳታችንን ሁሉ መገበር ነው። ስለዚህ አምስተኛው ምጽዋት፣ በዚህ ጸንቶ መኖር በጸንቶ። ለምሳሌ እነዚህ አምስቱን ማንኛውም ክርስቲያን እንዲያደርጋቸው የተቀመጡ ናቸው። በንስሐ ጊዜስ በንስሐ አንድ ሰው ንስሐ ገባ ወይም እኔ ንስሐ ገባው፣ ንስሐ ስገባ ምን ማድረግ አለብኝ? ምን ከካህኑ ንስሐን ካስወገድኩ በኋላ ከካህኑ ከኔ ምን ይጠበቃል የሚለውን አሁን ማየት ይገባል። አንድ ሰው ኃጢአት ሰርቶ ወደ መምህረ ንስሐው መጣ፣ ንስሐ ሊገባ። ያው ቅድም ብያችሁ በንስሐ መኖር አይደለም። በንስሐ ስንኖር ከካህኑ ልጁን ካዳመጠና ከሰማ በኋላ ይመረምረዋል። ይጾማል፣ ይጸልያል፣ ይመጸውታል፣ ይሰግዳል ብሎ ይመረምረዋል። በደንብ ከመረመረ በኋላ እነዚህ አምስቱ ነገሮች የሚያደርግ ከሆነ አምስቱ ነገሮች ይሰጠዋል። የማይችል ከሆነ ደግሞ ያው ከመምህረ ንስሐ ጋር ይጨርሳል። ግን የሚችል ከሆነ ግን ጸሎት፣ ጾም፣ ስግደት፣ ምጽዋት ወሳኝ ናቸው። በንስሐ ጊዜ ገንዘብ ብቻ አይደለም፣ ራሱንም መስጠት ነው ያለበት። በጾም ራሱን መስጠት አለበት። በጸሎት ራሱን መስጠት አለበት። በስግደት ራሱን ሁሉ መስጠት አለበት። ምጽዋት ብቻ አይደለም። አንዳንዴ ስርዓተ ቤተክርስቲያን ያልተቀመጠውን ወይም ደግሞ ቤተክርስቲያናችን የማትናገረውን ሊቃውንት የማይናገሩትን ዝም ብለን በራሳችን እንወስነዋለን። እንዲህ አይደረግም። አንተ ምን ገንዘብ ከሰጠን የለም ይስገድ፣ ይጹም፣ ይጸልይ። ለምን እንዴ? የእሱ ሀብት ብቻ ገንዘቡ ምን ያደርጋል? ስጋ ካህን ጽሬት አይደል ያለ ቅዱስ ዳዊት። የፈቀድኩ መስዋዕተ ወቁርባን እኮ ነው። ካንተ መስዋዕትን ቁርባንን አልፈለኩም፣ ስጋ ካህን ጽሬት፣ ስጋህን አንጻልኝ ያለ። ስጋህን አንጻልኝ። ስጋው ሊገዛ ይገባል። ሕዋሳቶቹ ሊገዙ ይገባል። ለማን? ለእግዚአብሔር ሊንበረከኩ ይገባል፣ ሊገዙ ይገባል። በንስሐ ጸንቶ በጾም በጸሎት በስግደት በምጽዋት ተወስኖ መኖር ይገባል። አንድ ካህን ለልጆቹ ሲያስተናግድ ይሄን ማስተናገድ አለበት። ይሄ ካልሆነ ጉድ ነው የሚሆነው። እንዴ ለምን? በጠባቧ በር መግባት አለበት። ምናልባት የአካል ችግር፣ የበሽታ ችግር ያን እግዚአብሔር ያውቀዋል። ግን ደግሞ የሰውነት ግዝፈት፣ የምቾት ምናምን ይህን አይደረግም። ይቀጥል፣ ራሱን ያስገዛል እግዚአብሔር። ዛሬ ሀብት አለ ብሎ፣ ዛሬ ገንዘብ አለ፣ ዛሬ ሰውነት ጉልበት አለ ብሎ ወይም ደግሞ ያልንበረከክም ብሎ አሻፈረ ቢል ነገ ከእግዚአብሔር ፊት ይቀርባል፣ ይቆማል፣ ከፊቱ ለፍርድ ይጠራል። ስለዚህ ይሄ የክርስትና ወይም የኦርቶዶክሳውያን መገለጫችን እነዚህ ናቸው። ልብ በሉ ኦርቶዶክሳውያን በንስሐ መኖር አንደኛው ነው። በጸሎት መኖር ሁለተኛው ነው። በጾም መኖር ሶስተኛው ነው። በስግደት መኖር አራተኛው ነው። በምጽዋት መኖር አምስተኛው። በእነዚህ ጸንተን መኖር ይገባል። አምላከ ቅዱሳን በእነዚህ ጸንተን ኑረን እግዚአብሔርን አክብረን እግዚአብሔርን ወደን እንድንኖር የድንግል ማርያም እናትነት፣ የእግዚአብሔር ቸርነት፣ የቅዱሳን መላእክትና ጠብቆት፣ የአባቶቻችን በረከትና ጸጋ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አመሰግናለሁ።